ብሩኬ ከቡታጅራ ዩቲዩበሮች ጀግና፣ የተግባር ሰው፣ አንበሳ፣ ለብዙ ቱሪናፋዎች አስተማሪ ማለት ነው። ልታይ ደብቁኝ ይመጣል። ስለዚህ ሁላችንም ከብሩክ እንማር። ባይዛዊ ውዶች ዱባይ ሲባል ምን ትዝ ዱባይ ሲባል 25 አብርሽ አብረሽን እኔ ከጾም በኋላ ካላሰብኩት በስተቀር እኔ ሳቄ ይመጣል። ጾም የሚበላሻል። አብረሽ ወይኔ እናቴ ሆዴ ቆሰለ ማለት ነው። እናንተ ከምር አሁንም ማቆም አለብኝ። ስለ አብርሽና ስለ 25 ቀኑና ስለ ሰርጉ ካወራው ፍርስ ብዬ እንቅልፍ ነው ማጣው ማለት ነው። ስለዚህ የመጣሁበት እንግዲህ እነዚህ የሚዲያ አስተማሪዎች እነዚህ ጀግኖች በፍቅር የገዙን ማለት ነው። በፍቅራቸው የገዙን ማለት ነው። ብሩኬ እንዴ ውሸት የማያውቅ አስመሳይ ያልሆነ እኔ እንጃ። እኔ ብሩክ ማለት በጣም ጀግና ወንድ ማለት እንደዚህ ነው ውዶቼ። እንደ ብሩክ አይነት ወንድ ይስጣችሁ፣ አሚን በሉ። ሰርጌ በ25 እኔ አብርሽን ሳስበው ይሳቄ መጣ። ባይዘዌ ሩታዬና አብርሽ ያው ፌስቡክ ላይ መስለኛ ያዩት። ድሮም አልተጣሉም፣ ግን ታርቋል። ያው ድራማው አልቋል ይመስለኛል። ታርቋል ያኔ በድራማው ማለት ነው። በእውነተኛ አልተጣሉም። እና ስለና አብርሽና ስለነ ሩታ ላወራ የለም። ቪዲዮቸውን እያየው አይደለም፣ ግን አንድ ላይ ከመጡ ጊዜ ካለኝ ከረመዳን በኋላ የእነሱ ቪዲዮ ያስፈራል ታውቃላችሁ። እና ያስፈራል። እኛ ደግሞ ከምግብ ብቻ ሳይሆን መጾም ያለብን ከብዙ ነገሮች ማለት ነው። እና እንግዲህ አስቡት፣ ስለ እኔ ዱባይን ሳስበው 25 ቀኗት ውዶች። እኔ እኮ ለምን እንደምሰቅ ልንገራችሁ። እንደው እኔስ በጊዜው ባንንኩ እኮ በጊዜው ከተኛውበት ባንንኩ። አብርሽ 25 ቀን እያለ ጀግና አላ ጀግና እናቱ የወለደች ጀግና እናቱ የወለደች ጀግና አንበሳ ማለት ነው። ብሩኬ አሳየክ። ከምር በጣም አድናቂው ነኝ። ለምን እኔ ከተፈጥሮ የምጠላ ወንድ ምንድን ነው? አስመሳይ ወንድ። ሚዲያ ላይ አሁን እወድሻለሁ እንዲህ ነው ሰርግ እንደዚህ። ወይኔ አብርሽማ ማዕረግ መሰጠት አለበት። ወይኔ አሁንም አላነሳም። ያው ከፍጥሩ በኋላ ስለሆነ እንጂ የአብርሽን እኔ እንጃ። እኔ ማንም ጥላቻ የለኝም ባይዘዊ ማለት ነው። በዚህ ቻናል ያው ስለና አብርሽም አወራለሁ፣ ችግር የለውም። እኔ አልጠላቸውም። ሩታዬ ማይስቢትም ምን ያልጠላትም ውዶች። በዚህ አጋጣሚ ግን በቃ ሚዲያን በጣም ለሚዲያ አስተማሪ፣ ለሚዲያ ቲቸር፣ ብዙ ህዝብ መቀየር እንዳለበት ሪያሊቲውን አንዳንዴ ቪዲዮ ስንዝም ብለናል። ብሩክና ሀይሚ የሚያስተላልፉት ለእኛ የሚጠቅመው ነው። ለእኛ ለታላቆቻቸው ማለት ነው። ለምን ቲቸሮች ናቸው፣ አስተማሪዎች ናቸው። ሚዲያ ላይ ውሸት ብቻ ነው ያለው። እውነታው ያለው ግን ሀይሚቲና ብሩክ ጋር ነው። ሪያሊቲውን ለምን አንዳንዴ እነ ብሩክ ሲጠፉ እኛ በሬ የወለደ ምናምን ስንል እውነታውን ግን እነሱ ጋር ነው የምናየው። እና የተግባር ሰው ነው ከአሁኑ የጠፋው። ስለዚህ ብሩክና ሀይሜ የተግባር ሰው ነው። እኔ በጣም ነው የተመቸኝ ብሩክ። እኛ ውሸት ነው የሰለቸን ሚዲያ ላይ አስቡ። ዱባይ አመት ሙሉ ወይኔ እናቴ በጣም ነው እኮ። እና ውቦችን እያያችሁ ነው። ሀይሚቲና ብሩኬ እንግዲህ ዱባይ ደርሰውልናል። በጣም ነው ደስ የሚሉት፣ በጣም ነው የሚያምሩት፣ በጣም ውብ ነው። ሀይሚቲ እስከ አለባበሷ የሴቶች በላይ አስመሳይ ያልሆነች ውሸታም ያልሆነች ልጅ ማለት ነው። እና ሁለቱንም በጣም ነው የምንወዳቸው የምናከብራቸው። አላ ባላችሁበት ይጠብቃችሁ ማለት ነው። እና የሚዲያ አስተማሪ ናቸው። የቡታጅራ ሰውን አስተማሪ እና እኔ አላውቅም። አንዳንድ ውሸት እኮ አጽያት ነው ወዶቼ። እንደዚህ ህዝብ ማማታለል አንዳና አብርሽ አይነቱ ማለት ነው። እና ለእነሱ ራሱ ሀይሚዬ የአብርሽ እህት ናት። እኛ ሀይሚዬን እየወደድን አብርሽን አንጠላም። ግን የአብርሽ ተግባር ነው ከዚህ በፊት ማለት ነው ትዝ ያለን። እሱም የራሱ ቢዝነስ ነው። ግን ውሸት ተገቢ እንዳልሆነ እኛ ሴቶች የምንፈልገው የተግባር ሰው ነው፣ እንደ ብሩኬ ማለት ነው። እና አብርሽ በዚህ አጋጣሚ ከብሩክ ተማር። አሁንም
በጣም አረስተኛ ወጥሮ ነኛ ባይዘው ቪዲዮአቸውን እያየሁ አይደለም። አንደኛ ነገር ያው ረመዳን ታውቃላችሁ። ሁለተኛ ነገር ያው ሚቲ የማይ ስዊት ጋር ነኝ እኔ እና አብርሽ አስክረውናል ከምናምን ጋር እንዴ ኧረ ይቅርብኝ። ለማንኛውም የመጣሁት በብሩክና በሃይሚ ነው። ቶታሊ በቃ በአንድ ቃል ስገልጻቸው ከቡታጅራ ዩቲዩበሮች ይበልጣሉ 100% ማለት ነው። በቃ ቆንጆች እና እነሱን ያለማድነቅ ንፉግነት ነው ማለት ነው። ሪያሊቲውን እዚህ ጋር አንዳንዴ ውዶቼ ማለት ነው ለሰው ልጅ መልካም ነገር አስቡ። የአብርሽ ወዳጆች ሄዳችሁ ሃይሚዬን ሰብስክራይብ አድርጉ። ለምን መሰላችሁ? መልካምነት። እኔ አሁን እዚህ ጋር ተግባርን ነው ስለ አብርሽ የምናገረው እንጂ ሩታዬ ማይ ስዊትን ገና ቪዲዮ ሰራለሁ ከረመዳን በኋላ እንደነገርኳችሁ። እና ምንድነው መልካምነት ለራስ ነው ግዴታ። አብርሽ ብቻ ሳይሆን ሂዱ አላ ትልቅ ነገር ነው የሚያደርጋላችሁ። ሰብስክራይብ አድርጓት ሃይሚቲ ማይ ስዊትን። ሃይሚቲ 1 ሚሊዮን መግባት አለባት እንኳን 200,000 አድርጉ። መልካምነት ከፈጣሪ ታገኛላችሁ። ዝም ብላችሁ አንድ ነገር ላይ ድርቅ አትበሉ። ለማንኛውም የመቻችሁ ሁላችሁንም ወዳችኋለሁ። በዚህ ቻናል ጠፍቻለሁ። የኔና ልገራ ቻናል እና ስንት ዩቲዩበር ሲመኛት ዱባይን ይኸው ብሩክና ሃይሚ ለዛው ብሩኪ 2 ማለት ነው። አሁን ደግሞ ካናዳ ማለች እኮ የኛዋ ደግሞ